በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። የማቴዎስ ወንጌል ምዕራፍ 28 ከቁጥር 19። የመምህር ዘላለም ወንድሙ የወልደ ሰማዕት ክቡር አስከሬን ሽኝት በተመለከተ የተዘጋጀው መርሃ ግብር። የአገልጋይን ሰው ሞት ቸል አትበል፣ ምርር ብለህ አልቅስለት፣ አጽንተህም ዘንለት። እንደ ሀገሩ ልማድ አልቅስለት። ስለ ሀገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ኃይል የሚያደክም ስለሆነ ስለ ብስጭት ሐዘን እንዳይገባህ ከዚህ በኋላ አልቅሶን ተው። መጽሐፈ ሲራክ ምዕራፍ 38 ከቁጥር 16 እስከ 18። መርሃ ግብር እሁድ የካቲት 29 ቀን 2018 ዓመተ ምህረት ማርች 8 2026 በዋሽንግተን ዲሲ እና አካባቢው ሀገረ ስብከት ባሉ አብያተ ክርስቲያናት ጸሎተ ፍትሐት ይደረጋል። አንደኛ እሁድ ከቅዳሴ በኋላ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ቅጽረ ግቢ በላይኛው መኪና ማቆሚያ አካባቢ አድባራትና ገዳማት አገልጋዮችና ሕዝበ ክርስቲያኑ ተሰብስበው ሐዘናቸውን ይገልጻሉ። ሁለተኛ ሰኞ የካቲት 30 ቀን 2018 ማርች 9 2026 ከቀኑ 12 ፒኤም ሰዓት እንዲሁም 4 ፒኤም እስከ 4 ሰዓት ፒኤም ሰዓት ጀምሮ በላይኛው ትራቨል ለቅሶ መድረስ ለሚፈልጉ ሁሉ ቦታ ክፍት ይሆናል። ሶስተኛ ሰኞ ከቀኑ 4 ሰዓት ተኩል ፒኤም እስከ 7 ተኩል ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ሕዝበ ክርስቲያኖች ተሰብስበው በሰርክ ጸሎትና በትምህርተ ወንጌል በውዳሴ ማርያም ስነ ስርዓት ሲዘክሩ ያመሻሉ። አራተኛ ሰኞ ከምሽቱ 7 ሰዓት ክቡር አስከሬኑ ወደ ቤተ ክርስቲያን ይገባል። አምስተኛ ከሌሊቱ 1 ኤኤም የአካባቢው አድባራትና ገዳማት አገልጋዮችና ሕዝበ ክርስቲያኑ ተሰብስበው በሰዓታት ቆመው ያድራሉ። ስድስተኛ ማክሰኞ ከጧቱ 9 ኤኤም እስከ 12 ፒኤም የአካባቢው አድባራትና ገዳማት አገልጋዮች እና ሕዝበ ክርስቲያኑ ተሰብስበው ጸሎተ ፍትሐት ያደርጋሉ። ሰባተኛ ማክሰኞ 12 ፒኤም የመምህር ዘላለም ወንድሙ ሕይወት ታሪክና የወዳጅ ዘመድ ምስክርነት ይሰጣል። ስምንተኛ ማክሰኞ በፓትርያርኩ አጭር ትምህርት ወንጌል ይሰጣል። ዘጠነኛ ማክሰኞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስከሬኑ ወደ ትውልድ ሀገሩ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጻዲቅ ተቀምጦ የመርሃ ግብሩን ፍጻሜ ይሆናል። መምህራችን የወልደ ሰማዕት ነፍስ ከቅዱሳን ጋር ይደምርልን። ማሳሰቢያ ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ልብስ ለብሳችሁ እንድትገኙ በአክብሮት እንጠይቃለን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ቤተ ክርስቲያናችን ታላቅ መምህርን አጣች። ታላቅ ሐዘን ገጠመን። ምሰሷን አጣች። የእውነት የወንጌል አርበኛ የቅዱስ ጳውሎስ ምትክ የቅዱስ ጴጥሮስ ምትክ መምህራችን አጣች። ዋይ ትበል መሬት። ታላቅ ሰው ወሰደችና ታላቅ ሰው አጣችና ቤተ ክርስቲያን ዛሬ አለቀሰች። ልጆቿ ተበተኑ። መምህራኖቿን አጣች። ስለዚህ ነፍስ ይማር ለወዳሽ ለዘመዶቹ፣ ለቤተ ክርስቲያን አባቶቻችን፣ ለቤተ ክርስቲያን፣ ለልጆቿ፣ ለምዕመናን ታላቅ ምሰሷን ስላጣን እግዚአብሔር መጽናናትን ያድለን። ነፍስ ይማር ለወልደ ሰማዕት መምህራችንን በአብርሃም በይስሐቅ በያዕቆብ እቅፍ እማ አምላክ ወላዲተ አምላክ ድንግል ማርያም አስቀምጭልን። ቤተ ክርስቲያን ባለውለታሽ ነውና ክርስቶስን ሰብካልና በሕይወቱ በተግባሩ ተግብሮት አልፏልና ከቅዱሳን ጎን መድኃኔዓለም አስቀምጥልን። አሜን።